ይሄ ሁሉ ከተማ ነው ከተማ እኔ በቃኝ ሻሸመኔ ሻሼ ሸመራን ሻሼ ሻሸመኔ ሻሼ ሸመራን ሻሼ ሻሸመኔ ሻሼ ሻሼ መንገድ ተጀመረ አምላክ ፈቃድ በከበረ አለን እየበላን ነው ከቡፌው አጠገብ እጅግ በጣም ብዙ አለ። እዛ ላይ የሚሾፍረው እሱ ደግሞ በጣም ይገርማል። ሴቶች ናቸው አብዛኛው ሞተር የያዙ ሴቶች ናቸው። መርሃባ ዛሬ ጧት እሑድ ጧት ያደርነው ሐዋሳ ነው። ማታ ልንገራቸው አላስታውስም። ያደርነው ሐዋሳ ነው። ዛሬ በጧት ተነስተናል። ቁርስ ልንበላ እየወጣን በትንሹ ለቀቀናል። ያደርነው እዚህ ነው። የምንድን ነው የሚለው ቤቱ የታል? ተረፈ ነው የሚለው ተረፈ ፔንሲዮን ያደርነው ተረፈ ፔንሲዮን ነው። ግማሽ ልጆች እዛ አሉ። ሻሎም ፔንሲዮን ያደር አንዳንድ ክፍል ተይዞልን ነበር። ትንሽ አንዳንድ ክፍል እንኳን አይደለም እርግጥ ብቻ ግን ተይዞልን ነበር። ሩም አንድ ለሁለት ያው ሴቷ ብቻዋን ብትሆንም እና እንዴት አደራችሁ? ቁርስን በላይ የሆነ ነገር ማሳየታችን አይቀርም። በርግጥ ቁርስ እንብላና እንገናኛለን። የምታያቸው ነገር አለ። እንዴት አደራችሁ? አይና ላይክ ሼር እያደረጋችሁ እንግዲህ ያው ከትላንትና ድካም ዛሬ ያው ነቅቷል። እንግዲህ ሐዋሳን ዛሬ ለማየት ነው። ደግሞ ትላንትና ሻሸመኔ ዘዋይ ዞራት ነበር። ዛሬ በሐዋሳ መተናል። ሼር ሰብስክራይብ አድርጉ። ቦስ መጣ ይላል። ከነበርኩበት ህይወት እንዴት አደረግህ? እግዚአብሔር ይመስገን ደህና ነኝ። ራስ ሳንበላ አድረን የመጨረሻ ርቦ ነው እና ሰው ደግሞ ማለት ነው ጠዋት አሳ ካልተበላ ምናምን እያለ ይቅርታ ምግብ አልበላንም እስካሁን። እንግዲህ ብሉ ያለን የለም። እንግዲህ ምን ትላላችሁ የሐዋሳ ሰዎች? እርቦኛል እያለ ነው። ስለዚህ ምግቡ እስኪመጣ ኬክ እየጠጣን ነው። አንድ እርኩስ ልጅ አለ እዚህ ጋር እና ማደሪያችን እዚህ ጋር ነው። ከዛ በአስፋልት ይዞን መጣ። ይሄ ነው መንገድ አለ። ቤቱ ግን ደስ ይላል። ስሙ ምንድን ነው? ተክሌ የሜ ነው የሚወጣው። በቃ የሜ ተክሌ እዛ ሁለት ሶስት ሰው ጋር ሲቀርብ አይተናል። የሆነ የሚያምር ስፖት አለ። የእኛን እስኪ እናያለን።
ደግሞ የኛ ሲመጣ ብለን እንጠብቃለን ብለን እናስባለን። ሲመጣ እናሳያችኋለን። እስከዛ ከረብ እያደረጋችሁ ይቅርታ አድርጉልን። እንትን ማሳየት አልቻልንም። ስንበላ የበላነው ማሳየት አልቻልንም። ወከባ ላይ ነበር። እዛም ጥብስ ነው የበላነው። ይጣፍጣል። ምንም ነገር አለ ምኑ ምግቡ ጥሩ ነው፣ ግን ይሄ ሁሉ ከተማ ነው። ከተማ እኔ በቃኝ። እንግዲህ ሆዳችን ሞልቷል። ፊታችን ፍክትክት ብሏል። ያው ፀሐዩ ትንሽ ይከብዳል። እንግዲህ በመነጽር ካልሆነ የምትጓዝ አትመስልም አየሯ። እንግዲህ ያው እስከዛ ድረስ ሼር፣ ሰብስክራይብ እያደረጋችሁ እንደጠበቃችሁን ተስፋ እናደርጋለን። አሁን የምንገኘው ዱቤ እንዲሩት ገስታውስ እዛ ነው የምንገኘው። አሁን ደግሞ መኪናችን ውስጥ ገብተን ወደ ሻሸመኔ ልንሄድ ነው። አሳ ትበላላችሁ ተብለናል። እስካሁን አልበላንም። እንጠብቃለን። እስካሁን አልበላንም። እንጠብቃለን በተስፋ። ለማንኛውም ይሄን ይመስላል። እንትን ያበደ ነው። ደግሞ የሚገርመው ቁርስ በልቶ እንኳን ፊቱ ያልፈካ ሰው አለ። ይሁት እስቲ በእናታችሁ ቁርስ በልቶ ያልፈካ ሰው። የሚገርም ጥብስ አብልተ ነው ያልፈካ ሰው። ጥብሱ ጥሩ ነው፣ ግን በደንብ አልበሰለም። ወደ ውስጥ እና ቡና ካልወጣን አየሩ አይስተካከልም። አቦ በእናታችሁ እኛ የጅማ ሰዎች ነን። ቡና ካልጠጣም በቃ ቀናችን አይበራም። አሁን ቡና መፈለግ አለብን። በቃ እንግዲህ ደህና ቡና ጠጥተን ፊቱ ፈካ አድርገን ደግሞ እንመለሳለን። ስንጋብዘው እናሳያቸዋለን ቡና። እንትናን ግን አልቀረጽንላችሁም። ያቺ የሐዋሳ ምንድን ነው የምትባለው አይስክሪም አሁን እዛ አደባባይ ላይ ያለችው አይስክሪም ይላል ነገር የምር ማየት ፈልጋለሁ፣ ግን አላየኋትም እስካሁን። ማርያም በኋላ ለማየት እንሞክራለን እሱም ቦታ። ለማንኛውም ምንም አዲስ ነገር የለም እስካሁን ያለነው እዚህ ሆቴል ነው። አንተን መከተል ስለሚከብድ የምንገኘው እንግዲህ የኤች ገስት ሃውስ ነው። የአሪፍ ሆቴል ነው። እዚህ ከመጣችሁ በጣም አሪፍ ነው። በዚህ ሰዓት 1500 ብር ነው አልጋ። ያው እኛ በጣም መሽቶብን ስለመጣን ነው። ይሄ ይመስላል ማለት ነው። ይሄ ነው ገስት ሃውሱ። ቤተር በጣም ቆንጆ ነው። ስለዚህ ምናልባት እሱ እዛ ጋር ነው። በጣም ከባድ ሰውዬ ነው። ሹፌሩ በጣም እንትን ነው። ደርሰናል፣ ልንወጣ ነው። ሻሸመኔ ሸበራ ወደ ሻሸመኔ ልንሄድ ነው። ቻው። Awasa
እሺ ሻሸመኔ ሻሼ ሸመራን ሻሼ ሻሸመኔ ሻሼ ሸመራን ሻሼ ሻሸመኔ ሻሼ ሻሼ ገብተናል። ግን ቅድም ቃል በገባነው መሰረት ቡና ፈልገን ነበረ። ቡና አጣን። ቡና መተኪያ ደግሞ ሃይ ፋይቭ ይጠቀሙ። ሃይ ፋይቭ አሁን ሻሸመኔ የሆነ ማናውቀው መንደር ውስጥ ነው ያለነው። ነዳይ ጠፋና ድድ ማስጫ ላይ ደቅ ብለናል። መኪናችን መጥቷል። እንግዲህ ያው ምቀኛ አታሳጣኝ ነው የሚባለው። ቦታው ተመችቶን ነበረ፣ ግን ያው ምቀኛ አታሳጣን ብዙም እቺን አጋጣሚ አግኝተን በደንብ እናሰጣለን ብለን አስበን ነበር። ያው መኪናችን መጥቷል። ምቀኛ ነው ገባ ሽቶ ከርኪፉ ለእናትየው ንገሩ ሽቶ ከርኪፉ ለአባትየው ንገሩ ሽቶ ከርኪፉ አርታምን ብለህ ዘወረድ ጎሳ የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተገመደ ላይፈታ እንደዛ የጸና ከላይ ያልበቀለ ከሰው አረም ላይ የተዘራ ከእውነት ፍሬ የሚያባብል ውዴ ፍቅሬ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችን እንደተነሳው እንደ ጽዋችን ስጋዬ ሚዜዎቹ አለን እየበላን ነው።
ከቡፌው አጠገብ ግን እንትን የሚል ነገር አለ። የምሩነት ለመናገር በጣም ይሞቃል። አየሩ የሚሆን ነገር እየመሰለኝ አይደለም። በጣም ይሞቃል። ነገ መቀጠላችን እግዚአብሔር ያውቃል። ነገ ያለውን ቪዲዮ እንሰራለን አንሰራም አናውቅም። በእርግጥ ግን በጣም እየሞቀ ነው በጣም እና ምትዩ ነገር ካለ በጣም ይሞቃል። ግን ደግሞ አየሩ በጣም ደስ የሚል ነው። ምግቡም አሪፍ ነው። ተመችቶኛል። እንብላ እዚሁ አጋጣሚ እና ግን ነገ እንዴት እንደምንቀጥል አላውቅም። እንደሆነ ሆነ በጣም ነው። ይሄን ልፋታችን አይታችሁ ከረብ ከረብ እያደረጋችሁ ላይክ፣ ሼር፣ ሰብስክራይብ ምናምን ነገር እያደረጋችሁ ኮሜንት ላይ እስኪ ይዛችሁን ሂዱ ብላችሁ ጻፉ። ያው በፊት አምጥታችሁ ጻፉ ደስ ይላል። አይ ማለት እዚህ ቦታ ብትመጡ የምትሉን ቦታ ካለ በኮሜንት ብታሳውቁና ሰርግ ካለ እንወዳችኋለን። ቻው ባኮድሪሽ ዛሬ የመጨረሻ አዳራችን በሐዋሳ አርፍዶ ነው የመጣው። የት እንደቆየ ባናውቅም እየተንገዳገደ ለማንኛውም ዛሬ የመጨረሻ አዳራችን ነው። ከሰርግ ቤት ተመልሰናል። አንዱ እዚህ ጋር ተረፍቷል፣ አልቻለም። እኛም እዛች ጋር ያለችን ቦታችን አሁን ኬሻ በጠራ ባለ ቤት የነበረን ቆይታ አሪፍ ነበር። ቪዲዮን አይታችኋል። ስለዚህ ነገ ጠዋት ወደ አዲስ እንመለሳለን። መንገድ ላይ አዲስ ነገር ካለ እናሳያችኋለን። አዲስ ነገር ከሌለ ምንም አናሳያችሁ። አዲስ ነገር ካለ እናሳያችኋለን። ይሄ ቪዲዮ ሲቀርብ 6:00 ነው። ልንተኛ ነው። ሰላም ደሩ። ሼር ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ከረብ እያደረጋችሁ ዛሬ የመጨረሻው ጧት በሐዋሳ የመጨረሻው ጧት ማታ እንቅልፍ ዘሩት ያያችሁት እሱን ምን አደከመ ጭንቅላቴ ስለተቆረጠ ወስኩባቸው። ኧረ ድካም አለ። ኧረ ሀገሩ ግን ይሞቃል። በስመ አብ ማታ ራሱ በዓል ነው፣ ይሞቃል በጣም። አዲስ አበባ ለለመደ ሰው ሻሸመኔና ሐዋሳ በጣም ነው የሚሞቀው። እኛ ደግሞ ሻሸመኔ እንውልና ሐዋሳ ነው እያደረን ያለነውና ሻሸመኔ ብዙም አልጋ ምናምን የለም ለኛ ቢሆን ሐዋሳ ትንሽ ይሻላል።
አሁን ውስጥ ለውስጥ እየተጓዝን ነው ቁርስ ፍለጋ ቁርስ ለመብላት ካልሆነ ሻሸመኔ ድረስ እንሄዳለን። ከቻልን ሐዋሳ ገብርኤልን እናሳያቸዋለን ተመልካቾች የሚቻል ከሆነ ብለን እናስባለን። ቻው። አንቺስ ምን የምታያቸው ነገር አለ? የመጨረሻ ዛሬ ሐዋሳ የመጨረሻ እንግዲህ ዛሬ ሐዋሳን ቻው ልንላት ነው። እንግዲህ የሐዋሳ ሰዎች ሼር፣ ሰብስክራይብ እያደረጋችሁ ሀሳብ እየሰጣችሁ እንደሆነ ተስፋ እናደርጋለን። ሐዋሳ በጣም ደስ የምትል ሀገር ናት። እንግዲህ ከተመቸን ሐዋሳ ገብርኤልን ልናሳያችሁ አስበናል። ሁኔታውን እኔና አይቁንም ጥቁር እንደምን ጥቁር ውሃን ማየ ነው ብቻ ምንድነው ደስ የምትል ሀገር ናት። እንደ እውነቱ ከሆነ እንግዲህ ዛሬ ባይ ሐዋሳ ጀሞ ድድ እያሰጣችሁ ነው። በሰው ሰፈር ድድ ታሰጣችሁ። እኛንን የምንወርደው ለማንኛውም ይመቻችሁ። ከዛው ከረብ እያደረጋችሁ አብራችሁን ቆዩ። ዛሬ የመጨረሻዋ ሐዋሳ በቢጃማ እየወዘነ ነው። ይሚ ባይ እናሳያችኋለን። ቁርስ ምናምን ከብለን አሪፍ ቁርስ ከሆነ ታይታላችሁ። እንደዛው ካልሆነ ግን ምንም ማድረግ አንችልም። እንግዲህ ይሚ ሰላም ውድ አድማጭ ተመልካቾቻችን እንደምንድን አላችሁ? ታዲያ አለን ዲዚዝሚ ለማንኛውም ዛሬ አሁን የምንገኘው የት ነው? ሻላ ሆቴል ፊት ለፊት ሻሸመኔ ውስጥ ነገር ከሐዋሳ ሻሸመኔ መተናል። መንገዱ ላይ ያው ብዙ አዲስ ነገር ስለሌለ ብዙም ያሳየናችሁ ነገር የለም። በርግጥ ሻሸመኔ መተናል። ሻሸመኔ መተን እርጎ የሚጠጣ እርጎውን ጁስ የሚጠጣውን ደግሞ ጁሱን ጠጥተናል። ግን አይ በጣም አሪፍ እንደቀመሰሰብ እርጎ ተመችቶኛል። እኔ በእኔ በኩል ደግሞ ጁሱ ተመችቶኛል። በጣም አሪፍ ነው። በጣም አሪፍ እንትን ነበር፣ እርጎ ነበር፣ ጣፍጦናል። ሊመቻችሁ። አሁን እንግዲህ የሴቷ ቤት እንትን ተደርሰናል። ቁርስ ተብለዋል። ግን ኦልሞስት ወደ ምሳ እየሄደ ነው ሰዓቱ። ምሳ እዛ እንትን ማለታችን አይቀርም። ከዛን ደግሞ እንግዲህ አሁን ሙሽራውን እየጠበቀን ነው። እስካሁን ድረስ አልመጣም። እንግዲህ መች እንደሚመጣ እግዚአብሔር ይወቅ። በጣም ነው የሚከብደው። እንግዲህ መኪና ውስጥ ተቀምጠናል። ጁሳችንን ጠጣን፣ እርጎውን ጠጣ። ከዛም በኋላ እንግዲህ ያው መኪና ውስጥ ቁጭ ብለን እየጠበቅን እንገኛለን። መስኮት እየዘጋች ነው። መስኮት ክፍት አድርገው ወረዱና ሰው የአንዣበበ ነው አካባቢውና ደስ ይላል። መስኮት እየዘጋች ነው። እኔ በቃ ነው ስለሰው እንዴት ነው የሚያየው? ልጅስ ከረ እንትን ሲልኮ ስለ አማርኛ አይ እሱ ነበር ምን ይዛው ነገም አይን ነበር ሳይሆን ነበር። ግን ሰው እኮ ያውቃል። ግን ነገራችን ምን አዲስ እናንተ ወጥሽ ግን ዞር ስለ ሁሉም ታያለሽ። ለማንኛውም እንግዲህ ያው በማናውቀው ሀገር ከነ መኪናው ተሸክመው አስቸጋሪ ነው። ለማንኛውም ከወላ መስኮታችን ክፍት ነበረች። መስኮታችንን ዘጋጋን። ከዛ ተመልሳ መጣች።
በግድ የመሪ ቦታ ካልተቀመጥኩ ብለ ምንም አይደለም። እየነዳው ነው መሪ ይዛለች እየነዳው ነው ግን ትልቁባታል። ምንም ዝም ብል ምልትን ነው ዝም ብል። ለማንኛውም ይሁን እሺ። ሐዋሳ እንዴት አገኘሻት? ወይ በጣም ደስ ትላለች። እንደውነት ከሆነ በጣም ምርጥ ሀገር ይሆናል ብለሽ ጠብቀሽ ያልሆነው ነገር ምንድነው? አይሆንም ብለሽ ጠብቀሽ የሆነው ነገር ምንድነው? መንገዱ በጣም ረጅም ነው። እንደውነቱ ከሆነ በጣም ከሚባለው ረጅም ነው። በዛም አልፎ ደግሞ እንግዲህ ቢዚ ሆነን ሐዋሳ በመርከብ ሄዳለሁ ብዬ አስቤ ነበር ግን አልተሳካልኝም። ማነው በጀልባ ሄዳለሁ ብዬ ነበር አልተሳካልኝም። በሁለተኛ መቀጣይ ዙር መምጣቴ አይቀርም። የዛኔ በደንብ ብያለሁ። እኛም አስበናል እና አልነገርሽኝም። ይሆናል ብለሽ ያገመትሽው ነገር ምንድን ነው? ማለት አይሆንም ብለሽ ያሆነው ነገር እና በጣም ያስገረምሽ በዚህ የሚራባ ቃል የለም። ዝም ብዬ ነው የምጨነቀው። ሃይላንድ እና ዳቦ አረ ዝም በል። ልብስ አለ አማክሹ ይሰዱስ ተጠቅማት። አሁንኛው ምን እንዳስገረመኝ ልንገራችሁ ነኝ። ሞተር ብዙ አለ ሲባል ምናምን ነገር ሰምተናል ሳይተናል ምናምን፣ ግን እጅግ በጣም ብዙ አለ። በዛ ላይ የሚሾፍረው እሱ ደግሞ በጣም ይገርማል። ሴቶች ናቸው አብዛኛው ሞተር የያዙ ሴቶች ናቸው። ሌላ ያስገረመን ነገር ቢኖር ምንድነው? ስብከት በየ2 ሜትር ርቀት አለ። 2 ሜትር አለ፣ በየ1 ሜትር ርቀት አለ ስብከት። በጣም ብዙ ሰባኪዎች አሉ። እሱ ነገር ትንሽ አስገርሞኛል። እንደ እኔ ግን እንትኖችን አያለው ብዬ አስቤ ነበር። ሻሸመኔ ስመጣ ድሬዶችን ራስ ተፈሪያን ኃይለ ሥላሴ ምናምን አያለው ብዬ አስቤ ነበር። እነሱን አላገኘናቸውም፣ አላየንም። የእነሱ ሰፈር አለ ተብሏል። በእርግጥ የሚወስደን ሰው አጣን። በደንብ የሚያዞረን አጥተናል። ቀጣይ ላይ ስንወጣ እንግዲህ ግዴታ እንትን ይዘን መውጣታችን አይቀርም። ቱር የሚያደርገን ሰው ግዴታ ያስፈልገናል። በዚህ ላይ ሙያው ያላችሁ ሰዎች ኮንታክት አድርጉ። በታች በምታዩት ኢሜል እንትን ኢንስታ አድሬስ ኮንታክት አድርጉ። አትጨነቂ በክሽ ዳቦ ነው የሚወስዱት። ይሰሩት የምትሉት ይሰሩት በላይክ እና ቁርሱ ምሳ ሆኗል። ዛሬ ምሳችንን በልተን በዚህ ወደ ሸገር እንገባለን። ቀዘቀዘ ነው የተዘጋጀልን ራሱ ቁርስ ተብሎ ቀዘቀዘ። በቃ አሁን እኮ ከእንደገና ሊሞክሩ አሁን የመጨረሻው እንትን ነው የሚሆነው። ዛሬ ሻሸመኔ ውስጥ የመጨረሻው ምግባችን የሚሆነው እዛ ነው። እንግዲህ ምሳችንን በልተን እንግዲህ ወደ ሸገር እንመጣለን። ሪአክሽኑም ይቀጥላል። የሪአክሽኑ ታሪክም አልቀረም። ይሄን ከወደዳችሁት ግን ወደዚህኛው እንወደዳለን። 101% ወደዚህኛው እንመጣለን። ከዛ በዚህ ምን ገናኝ ይሆናል አይመስልሽ? የምትያቸው ነገር ካለ ይሁን ነገር ቢያቸውና እውነት ለመናገር ከሆነ ሻሸማናት ሐዋሳ ሳትፈርስ መምጣት ፈልግ ነበር። ምን ሳትፈርስ ያላትን ቫይብ ባቀው ደስ ይለኝ ነበር። ደውለት ከሆነ ግን አሁን ላይ በጣም ቆንጆ ነው። ደግሞ ሲያልቅ ምን ያህል ውብ እንደምትሆን እንግዲህ መተን እናያለን ነው የምንላችሁ። እስከዛው ባባይ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ። በጣም እየቀዘቀዘ እንዴ ሐዋሳ መተን ሐዋሳ ልጆች ቁርስ ሐዋሳ ምሳ ሻሸመኔ ያደርገን እየሰራን ለምንድነው ላይክ ሰብስክራይብ ማታረጉት? አርጉ። ተው እንዳለምኝ ሁላችሁም አርጉ። ኧረ መቆጣት አትቆጣ። እንጀራ እንዴ እንደዚህ እየሆነ ነው የምንኖረው። በነገራችን እንዲህ ነው የምንውለው። 3 ቀናት እንግዲህ ያው እንደዚህ እየሳቅን ፈካ እያደረግን ነው የዋልን ያለነው። ብቻ በጣም ደስ ይላል። አየሩ የእለታ ልጆች ናቸው። የእለታ ልጆች ሰርግ እንግዲህ ይታወቃል። የእለታ ልጅ ሆነ ያውቀዋል። በጣም ኮምፎርታብል ሆነ እንደው እንትን ያለው በርግጥ
በጣም ነው እንጆይ እያደረግን ያለ ነው። ከዚህ በኋላ 2 ስራ 3 ስራ ይኖራል። አንድ አለን በቅርቡ የሚለቀቅ እንትን ካለን እዛው በርግጥ ልደት አካባቢ ነው። ይሄ ቭሎግ ከተመቻችሁ ነገሩንና ያንንም ስለምንቀርጸው እንለቀዋለን። ምንድነው ፕሮግራም ቅልቅል መልስ ነገር አለ። ቅልቅል ነው እንደዛ ነገር አለ። ቅልቅል አለ። ይሄንን በደንብ ከወዳችሁና ሼር ሰብስክራይብ ካደረጋችሁ ቅልቅሉ ነው በሰፊው እናሳያችኋለን። ስለዚህ እንግዲህ ይሄ ፕሮግራም ከተመቻችሁ በየቦታው እየሄድን እንደዛ የስራዎችን ስለምንሰራ በየቦታው እየሄድን እያንዳንዱን ነገር እየቀረጽን ያለውን ፕሮግራም አካባቢውን እናሳያችኋለን። ስለዚህ እንግዲህ ዋናው እናንተ ናችሁ ቤተሰቦቻችን። እንግዲህ እንደተለመደው እንዳታስቀሩብን። የለመድናት ከአዲስ አበባ ነው የምንጀምረው። ባይዘው አዲስ አበባ ላይ በጣም ብዙ ማናውቃቸው ቦታዎች አሉና አቅራቢ በነገራችን ላይ ሩቅ ነው የሚባሉ ነገሮችን ነው አርቀን የምናስበው እንጂ አጠገባችን ያሉትን ነገሮችን በደንብ አንመለከት እና እሱን ነገር በደንብ ነው የምናሳያችሁ። ብቻ ግን እናንተ ሸገረን እንዞራታለን ነው የምንለው። ይበቃ አብራችሁን እንዞራላችሁ አይቀርላችሁ። ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆናችሁ ጠብቁን። እስከዛው መልካም ቆይ ይሜ ባይ ቻው። አሁን ከምሽቱ 3:25 ነው። እሺ ከ25 ነው። የት ነው የምንገኘው? ቆየ ፈጭ ባለፈው ዕቃ ተሸክመን ስንወርድ ያያችሁን በዚህኛው በር ነው። ዕቃ ተሸክመን መተን ነበር። ዛሬ በሰላም ገብተናል። አመጣጣችሁን አሳይቻችኋል እንዴት እንደመጣን። ሁሉም ያልፋል ብለናል እና መተናል፣ ገብተናል። እግዚአብሔር ይመስገን። ምታቸው ነገር ያው ድካሙ እንዳለው ነው። ብቻ ወደ አዲስ አበባ መተናል። ያው ኮይም አዲስ አበባ ነው ተመስገን ብለን ስለዚህ መተናል እንላችሁ ነው። ስለዚህ የዛሬው ብሎጋችን እስከዛሬ ነበር የሐዋሳ ብሎጋችን ይመስላል። እስከዛሬ 3 ቀን አብረን ይሄን ጁጃ ያያችሁታ ያማን ባለው ስናሳያችሁ ልጅ ነው ና እንደዚህ በላችሁ ሰብስክራይብ አድርጉ በላችሁ ሮጦ ይደር። ለማንኛውም ያው ሐዋሳ ብሎካችን ይሄን ይመስላል። ይመቻችኋል ብለን አስበናል። ይመቻችኋል ብለን እንገምታለን። ላይክ፣ ሼር፣ ሰብስክራይብ ምናምን ነገር አድርጉት። የሐዋሳ ብሎግ ይሄን ይመስላል። ባባይ ይሜ ቻው።